ውድ የስፖርት ቤተሰቦች እንደምቆያችሁ ስምንተኛው ሳምንት የእንግሊዝ ፕሪሚየር ሊግ ከነገ ጀምሮ በሳምንቱ መጨረሻ ከኢንተርናሽናል ብሬክ በኋላ ይመለሳል። ምሽት 1 ሰዓት ተኩል ሲል ደግሞ ፉላም ከአርሰናል በክራቨን ኮቴጅ ያገናኛል። እንግዲህ ከዚህ ጨዋታ ጋር በተያያዘ አንዳንድ ነጥቦችን እናነሳለን። እናንተም ሀሳብ አስተያየቶቻችሁን፣ ቅድመ ግምቶቻችሁን የሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ቻናላችንን ሰብስክራይብ ያደረጋችሁ ደግሞ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር አድርጉ። እንግዲህ በቀጥታ ወደ ፉላም እና አርሰናል ጨዋታ የምናልፍ ነው የሚሆነው። አርሰናል በእንግሊዝ ፕሪሚየር ሊግ በዚህ ሳምንት እንግዲህ ከፉላም ጋር ቅዳሜ ምሽት ላይ ይጫወታል። ባለፉት አመታቶች ካስቸገሩት ክለቦች መካከል አንደኛው ፉላም እንደሆነ ይታወቃል። ነገር ግን የዘንድሮ አርሰናል ይለያል። ዌስትሃም ዩናይትድን አሸንፏል። ያለፉት አመታቶች የአርሰናል ከባድ ተፋላሚ የነበረው ቡድን ዌስትሃም እንደነበር ይታወቃል። በዘንድሮ የውድድር አመት ግን 2-0 በሆነ ውጤት በኤምሬት ስታዲየም አሸንፎታል። ከዛም በኋላ የሊጉ አናት ላይ መቀመጥ ችሎ ነው ወደ ኢንተርናሽናል ብሬክ ያቀናው። ሊጉን እየመራ ይገኛል። 4 ከባባድ ጨዋታዎችን አድርጓል። ከነዚህ መካከል ያሸነፋቸው ጨዋታዎች አሉ። ማንቸስተር ዩናይትድን፣ ኒውካስትል ዩናይትድን ሲያሸንፍ ከማንቸስተር ሲቲ ጋር አቻ ተለያይቷል። በሊቨርፑል ብቻ ነው ሽንፈት ያጋጠመው። አርሰናል በጣም አስደናቂ ፐርፎርማንስ ላይ ሆኖ ነው ኢንተርናሽናል ብሬክ የመጣው። 3 ጎሎች ብቻ ነው የተቆጠሩበት ይህ ክለብ ላይ እንግዲህ በ10 ጨዋታዎች ማለት ነው 3 ግቦችን ያስተናገደው። የቻምፒዮንስ ሊግ 2 ጨዋታዎች እና የካራቦ ካፕ ጨዋታ ጨምሮ በ7 የሊግ ጨዋታዎች በአጠቃላይ 10 ጨዋታዎች ላይ 3 ጎሎች ብቻ ነው የተቆጠሩበት። በጎል ክፍያ እንግዲህ መድፈኞቹ አርሰናሎች 14 ግቦችን በአጠቃላይ በፕሪሚየር ሊጉ አስቆጥረዋል። በ11 የግብ ክፍያ እንግዲህ ከአናት ተቀምጠዋል። ፉልሃም ከአርሰናል እጅግ በጣም ወሳኝ የሆነ የጨዋታ መርሃ ግብር ነው። 56.7 በመቶ የማሸነፍ ግምት ተሰጥቷቸዋል አርሰናሎች በወብታ አማካኝነት ማለት ነው። ከዛ ባለፈ ግን ለፉልሃም የጨዋታው መርሃ ግብር በጣም ወሳኝ የሚባል ጨዋታ ነው። ምክንያቱም በሁለት ተከታታይ ጨዋታዎች እንግዲህ በእንግሊዝ ፕሪሚየር ሊግ ፉልሃም ተሸንፏል። አሁን ለሶስተኛ ጊዜ የሚሸነፍ ከሆነ ከታህሳስ ወር ከ2023 በኋላ ለመጀመሪያ ጊዜ 3 ተከታታይ ጨዋታዎችን በፕሪሚየር ሊጉ የሚሸነፍ ይሆናል ማለት ነው። ስለዚህ ይሄ መጥፎ ሪካርድ ላለማስመዝገብ ወይም ደግሞ ይህንን ሪካርድ ለመቀየር የሚደረግ የጨዋታ መርሃ ግብር ነው። በአንጻሩ በዚህ ተከታታይ ጨዋታዎች ላይ እንደተመለከትነው ነው የፉልሃም ውጤት በጣም አስቸጋሪ ነበር። ውጤቱን ለማስመዝገብ ጥረት አድርገዋል። ነገር ግን ደግሞ በዛ ልክ የሚፈልጉትን ውጤት አላገኙም። በቦርንማውዝ እና በአስቶን ቪላ በተመሳሳይ ውጤት 3-1 በሆነ ውጤት ነው በ6ኛው ሳምንትና በ7ኛው ሳምንት የተሸነፉት። አሁን 8ኛው የእንግሊዝ ፕሪሚየር ሊግ ጨዋታ ደግሞ የሚሸነፉ ከሆነ እንግዲህ አዲስ ሪካርድ የሚያስመዝግቡ ይሆናል። እንግዲህ በሜዳቸው በክራቨን ኮቴጅ አርሰናልን የሚገጥሙት ይሆናል ማለት ነው። ጨዋታው ግን ለአርሰናል ያለው ወሳኝነት የሚያጠራጥር አይነት አይደለም። ምክንያቱም ደግሞ ወደ ፕሪሚየር ሊጉ አናት ደረጃ ሰንጠረዥ መሪነት መጥቷል። አሁን ይሄንን መሪነት መድፈኞቹ እንዴት አድርገው ሊያስቀጥሉት ይችላሉ፣ እንዴት ባለ መንገድ ይሄንን ጨዋታ በድል ሊወጡት ይችላሉ የሚሉ እጅግ በጣም በጉጉት የሚጠበቁ ጉዳዮች ይሆናሉ። እንግዲህ አርሰናል ጥሩ አንድ ነገር አለው። እሱም እንግዲህ ከለንደን ክለቦች ጋር በሚጫወትበት ጊዜ እስካሁን ድረስ 18 ጊዜ ባደረጋቸው የለንደን ደርቢ ጨዋታዎች እንግዲህ ከለንደን ክለቦች ጋር ከነ ቼልሲ፣ ፉልሃም እንዲሁም ደግሞ ቶተንሃም ሆትስፐርስ፣ ብሬንትፎርድ፣ ዌስትሃም ዩናይትድ እንዲህ ካሉ ክለቦች ጋር የተጫወተባቸውን ጨዋታዎች ማለት ነው። በእነዚህ ጨዋታዎች ላይ የተሸነፈው 1 ጊዜ ብቻ ነው አርሰናል ከነዚህ 18 የለንደን ደርቢ ጨዋታዎች ማለት ነው። ስለዚህ ጨዋታው አሁንም ቢሆን ለአርሰናል ግምት ቢሰጥ የሚያስገርም ጉዳይ አይደለም። በተደጋጋሚ ጊዜ አርሰናል የለንደን ክለቦችን በሚገጥምበት ጊዜ ምን ያክል ከፍተኛ ተፎካካሪ ሆኖ እንደሚቀርብ እናውቃለን። ዘንድሮ ደግሞ የሊጉ መሪ ሆኖ ነው እንግዲህ ፉልሃምን የሚገጥመው እና ይህ ጨዋታ ቀላል የሚባል አይደለም። መድፈኞቹ በእጅጉን ተዘጋጅተው ነው የሚቀርቡት። ሌላኛው ደግሞ አርሰናል ጥሩ ነገር በተለይም ደግሞ ከኢንተርናሽናል ብሬክ በፊት በጥሩ የማሸነፍ ጉዞ ላይ ነበር። በተከታታይ ጨዋታዎችን አሸንፏል። ኒውካስትል ዩናይትድን በፕሪሚየር ሊጉ እንዲሁም ደግሞ ኦሎምፒያኮስን በአውሮፓ ቻምፒዮንስ ሊግ አሸንፏል። ከእንደገና ደግሞ ዌስትሃም ዩናይትድን ወሳኝ በሆነ የጨዋታ መርሃ ግብር በለንደን ደርቢ ጨዋታ ማለት ነው
አሸንፏል። ስለዚህ በተከታታይ 3 ጨዋታዎችን አርሰናል አሸንፎ ነው ወይ እንደ ኢንተርናሽናል ብሬክ ያመራው ሁሉም ማለት ይቻላል። እንግዲህ ሁሉም ተጫዋቾቹ አሁን ላይ ሙሉ ጤንነት ላይ ነው የሚገኙት ከቤን ዋይት በስተቀር። ያው ቤን ዋይት አሁንም በትላንትና ልምምድ ላይ አልታይም ተብሏል። ዛሬ አዳዲስ ጉዳይ ከተፈጠረ እናየዋለን። ግን ተጫዋቹ ጉዳት ያጋጠሙ ይመስለኛል ከተለያዩ ሁኔታዎች ጋር ተያይዞ ነው። ፔሮ ሂንካፔ ግን ወደ ልምምድ ሜዳ ተመልሷል። በባለፈው የመረጃ ሰዓታችን ላይ እንደነገርኳችሁ ነው ወደ ልምምድ ተመልሷል። ስለዚህ ይህ ለአርሰናል ጥሩ ዜና ነው። ጋብሪኤል ጄሱስ እንዲሁም ደግሞ ማርቲን ኦዴጋርድ እነዚህ በጉዳት ላይ ያሉ ተጫዋቾች ናቸው። ካይ ሃቨርትዝና ኖኒ ማዱኬ ደግሞ ወደ ሜዳ ልምምድ ለመመለስ ተቃርቧል የሚሉ ዘገቦች አሁን ላይ እየወጡ ይገኛሉ። ከዛ ባለፈ ግን አርሰናል በሙሉ በሚባል ደረጃ ተጫዋቾቹ በሙሉ ጤንነት ላይ ነው የሚገኙት እና ወደ ክራቨን ኮቴጅ በማቅናት ፉልሃምን የሚገጥም ይሆናል። አድማጮቻችን ከዚህ ጨዋታ ጋር በተያያዘ ሀሳብ አስተያየቶቻችሁን፣ ቅድመ ግምታችሁን ልታጋሩን ትችላላችሁ። አርሰናል እንግዲህ በ1 ነጥብ የሊጉ አናት ላይ ተቀምጧል ማለት ነው። ከዚህ ጨዋታ ጋር በተያያዘ አንዳንድ ምልከታዎችንም የሀሳብ መሳጣናችን ላይ አጋሩን። ቻናሉን ሰብስክራይብ፣ ቪዲዮአችንንም ላይክ፣ ሼር እንድታደርጉ በአክብሮት ጠይቃለሁ።